ሃይ የኔ ማር ደህና ነሽ? እንዴት ነህልኝ? ሰላም ነህ ሆይ? አለሁልሽ የኔ ፍቅር። ክብሩ ይስፋ ለመድኃኒዓለም። ውይ ማሚ ረመዳን ስራማ ወገባችንን የቆረጠ። በቃ ሌሊት ትነሳለህ፣ ድጋሜ ደግሞ በጣም ስትሰራ ታድራለህ። ቢያንስ 3 ሰዓት 4 ሰዓት ነው የምትተኙ። ተመልሰህ ደግሞ ለእነሱ ሙሉ ስታበላቸው ታድራለህ። በጣም ከባድ። አሁን ለመምጣት ስንት ቀን የቀረሽ? አሁን ለመምጣት 3 ወር 4 ወር ይቀረኛል። ያው እቃውን እያሟላክ ነው። ወደድሽው? እስማ በምርጫ እኮ ጎበዝ ነሽ። አዎ አይ ያሳየኝም ቆንጆ ቆንጆ እቃ ነው። አይ አሪፍ አሪፍ። በቀደም ብር ምናምን ላይ ነበረ የላኩልህ ብር አልበቃህም እንዴ? እንዳልኩሽ ያው የቤቱንም እቃ ምናምን እያሞላለሁ ነው። አሁን አንድ ትንሽ የሆነች ያዘዝኳት ፈርኒቸር አለች። ለእሷ ነው የጎደለኝ። እና ስንት ብር ነው የሚያስፈልግህ? አንድ 30,000 ብር ነው የጎደለችኝ። በቅድ ደሞዜ አልደረሰም፣ ግን ያው ሴትዮዬን ጠይቃትና ታበድረኛለች። ከደሞዜ ቆርጣ እልክልሃለሁ። አስቸገርኩሽ ግን የኔ ፍቅር። በጣም ነው የማፈቅረው፣ በጣም ነው የምወድህ። ቻው። እሺ ነው የምትለኝ? እውነት በይ። በእውነት የኔ ፍቅር እኮ ለዚህ ነው የምወድህ በእናትህ። አሁን ደግሞ በነካችሁ ያቺኛዋን በደንብ አድርገህ ታሳምንና በቅርቡ ያንን ገንዘቦችን ተቀብለ መኪናችን ይዘን ፏ ነው የምንለው። እንዳታስብ ነው የምንለው። በቃ ፎታ ነው የምንለው። እንዳታስብ እንዴ ምነው አስገባቸው። እውነት በይ። እውነት ምን እንጠብቃለን? ተነስ እንውጣ። ዛሬ ፏ ነው የምንለው። ውጭ ነው የምናሳልፈው።